ወደ ተግባር የታሪክ ማህደር ገልጦ የሚያወራው የጥቁር ሕዝብ ኩራት የኢትዮጵያ ትንሣኤ ዛሬ ነው ማለዳው። በትላንት ስቃይ ውስጥ በጽናት ያለፈ የመከራውን ገጽ በድል ያሸነፈ በገጠር ከተማ በአራቱም አቅጣጫ የስንዴ ነዶ ነው የችግሮች መፍቻ። ያ በጭጋግ መሃል ሲዳክር የኖረ ለቅሶና መከራን ስንቅ አድርጎ ያቆየ ጨለማው ተገፎ ብርሃን ሲፈነጥቅ ተስፋው ለመለመ ታሪክ ክብሩ ሊደም የኮሪደር ልማት የከተሞች ውበት የሚያድስ መንፈስን የትውልድ ማንነት ከሳይንስ ሙዚየም እስከ አረንጓዴው ፓርክ በውበት ተስሏል የሀገራችን መልክ። አይሰማም? ያ የተናቀውን ያ የተረሳውን በጥበብ ቀረጸው መሪው ያሰበውን የጉባ ትሩፋት የጽናት ውጤቱ ዛሬ ለዓለም ታየ ጸንቶ መሰረቱ። የሺህ ዘመን ጩኸት የናይል ሰቆቃ ታሪክ ሆኖ ቀረ ግድቡ ሲያበቃ። አላበቃም እንዴ? እንግዲህ አባይ ግንድ ይዞ አይዞርም። የራስ እያስራበ ባዳን አያጠግብም። በቁርጠኛ አመራር በልጆቹ ብርታት ተረቱ ተሽሮ ሆኖ ቀርቷል ተረት። የመቻል ማሳያ የለውጥ ቃል ሆኖ ለሀገር ለወገን ዋለ በድል ተከናውኖ። አያላን ቢዝቱ መሪ ቢያስፈራራ ኢትዮጵያ ተጓዘች ወደፊት ሳትፈራ። ከእንግዲህ በፍጹም አንንበረከክም። እናሸንፋለን፣ ጠላት አይረታንም። እንሻገራለን፣ ያሰብነው ተሳክቶ ተስፋችን ያፈራል ብልጽግና ሞልቶ። አላችሁ የስንዴ ምልክት ያ ያማረው ነዶ ቆሟል ከየደጁ ልማት እድገት ወልዶ ከቆላ እስከ ደጋ ፈክቶ ሲወጋጋ ኢትዮጵያ ደመቀች አዲስ ቀኗም ነጋ። ነዶ ተሸክሞ ጎተራ መሙላቱ የቆመች ኢትዮጵያ ለዓለም ማሳየቱ ብልጽግና ማለት ቃል ብቻ አይደለም አገር ገንብቶ ነው ያሳየው ለዓለም። ባያቼ ድርጊት በግልጽ ሲታይ በተግባር ሲለካ ከአዳሪ ትምህርት ቤት አልፎ እስከ ፋብሪካ በአጭር ጊዜ ውህደት በታምር የታየው የአንድነት ውጤት ነው ለዚህ ሁሉ ያበቃው። የመደመር ጥበብ የፍቅር ሰንሰለት ያቆማል ሀገርን በክብር በኩራት። ዛሬም ነገም ቢሆን ጉዞ ወደ ማማ ዛሬም ነገም ቢሆን ጉዞ ወደ ማማ እንበለጽጋለን በክብር በግርማ። በጣም አመሰግናለሁ።